ሰላም ሰላም ይሄን ቶፕ ቲዩብ ቤተሰቦች ከች ብለናል። እዚህ በገበያ ላይ በባለሙያዎች ስማቸው የገነነው እና የቻይና ስሪት የሆኑትን ቪጂአር V001 እና ኬሚ 1858ን ዛሬ ይዤላችሁ ከች ብያለሁ። እነዚህ ማሽኖች በአሁኑ ሰዓት በዲዛይን እና በቴክኖሎጂ ገበያውን እየመራ ያለ ኩባንያ ሲሆን ኬሚ 1858 ደግሞ ለረጅም ዓመታት በኢትዮጵያ ገበያ የታወቀና ታማኝ የሚባል ስም ያለው ምርት ነው። ታዲያማ ዛሬ እነዚህን ሁለት ምርጥ ማሽኖች ፊት ለፊት እናጋጠማቸዋለን። የትኛው ነው እጅ የማይዝለው? የትኛው ነው ፀጉር የማይጎትተው? የትኛው ነው ጉልበተኛው? የቱ ነው ቁመታሙ? ምቾት፣ ውበት፣ ክብደት፣ አሁን ላይ ያለው ዋጋ፣ ሁሉንም እናያለን። እስከ መጨረሻው አብራችሁን ቆዩ። ላይክ አድርጋችሁ መጀመራችሁን እንዳትረሱ። ሀሳብም ካላችሁ ሀሳብ ስጡበት፣ መልስላችኋለሁ። ጥያቄም ካላችሁ ይመቻችሁ። ወደ ቪዲዮ እንግባ። ቪጂአር V001 ይሄ ሊዮኔል ሜሲ ያስተዋወቀው ቪጂአር V001 ይባላል። ሞዴሉ እዚህ ጋር V001 የሚል ነው ሞዴሉ። የአርጀንቲና ብሔራዊ ቡድን ስፖንሰር ናቸው። ቪጂአር የቻይና ምርት ነው። በጣም አሪፍ ማሽን ነው። በመቀጠል ደግሞ ኬሚ 1858 በጣም ቆንጆ ማሽን ነው። ይህም እንደዛው ነው። ገበያው ላይ እንትን ያለው ነው። ሁለቱንም እናያቸዋለን። ቪጂአሩን ከፍተን ለማየት ያህል ቪጂአር ያው የተለያየ አይነት ከለር አለው። በቀይ አለው፣ በብሉ አለው፣ ሌላ ደግሞ ጎልደን ነገር ይኸው እንደምታዩት ጎልደኑም አለው። 3-4 አይነት ናቸው ያላቸው። ቪጂአር V001 የሚባለው ሞዴል ቪጂአሮች በነገራችን ላይ ጥሩ ማሽኖች አሏቸው። ኬሚም እንደዛው ቪጂአር ይህንን አይነት ምርት አለው፣ ከለር አለው። ለጊዜው ይሄኛው ጎልደን ስለሆነ በጎልደኑ ነው እንትን ያለው እዚህ ጋር ያያዝኩላችሁ። ኬሚም እንደዚሁ ኬሚ 1858 የምትባለው እቺም በጣም አሪፍ ነች። ኬሚ 1858 በአንድ ከለር ነው ያለው፣ በጥቁር ነው ያለው። ኬሚ 1858 ሞዴል በጥቁር ነው ያለው። ሁለቱም ተመሳሳይ ከ1 እስከ 10 ቁጥር አላቸው። ቁጥሮቻቸውን እናያለን፣ ሁሉ ነገራቸውን እንፈታለን። ሁለቱም ከ1 እስከ 10 ቁጥሮች አላቸው። ለምሳሌ እዚህ ጋር ለማየት ያህል ቁጥሮቹን በተለያየ ከለር ያስቀምጡታል። ጠንካራ ናቸው። ጥሩ ነው። ፀጉር ላይ እንትን ሲል የመልመጥመጥ ነገር የለውም፣ አይልመጠመጥም። ቁጥሮቹ የሁለቱንም እንዳየሁት አሁን ላይ የመጡ ማሽኖች በከለር ይለዩዋቸዋል። 4 ቁጥር 5 ቁጥር እያደረጉ በከለር ይለዩዋቸዋል። አንድ ቁጥራቸውም እንደዚህ ጥሩ ነው። ይሄ ጠንካራ ነው ስንሰራበት። ይሄ ማሽን የመገዝገዝ ነገር የለውም። ጥሩ ታይፕ ነው ያለው። የተሰራበት ማቴሪያል በጣም አሪፍ ነው። የዚህኛውንም እንደዚሁ ቁጥሮቹን ስናያቸው ተመሳሳይነት አለው። ነገር ግን ከቪጂአሩ አንጻር ትንሽ የመለስለስ ነገር ትታያለች። እቺ ግን ቆንጆ ነው። ሰራበታለን። እስካሁንም ቆንጆ ነው ያለው። ትንሽ ከዛኛው አንጻር ትንሽ ላምኔት ታደርጋለች። እቺማ በጣም ቆንጆ ነች። እቺም እንደዛው ነች። እንደ ሰው ፍላጎት ሊጠቀምበት ይችላል። ሁለቱም ከ1 እስከ 10 አላቸው ቁጥሮቻቸው። ያው በጣም አሪፍ ነው። የመገዝገዝ ነገር የመቸፍቸፍ ነገር አይኖራቸውም። ሁለቱም በቁጥር ደረጃ በጣም አሪፍ ነው ያላቸው። ተመሳሳይ ነገር ሌላ ሁለቱም ብሩሽ አላቸው። ሁለቱም አንድ አይነት ብሩሽ ነው። ሳይዛቸው ኦልሞስት ተመሳሳይ በሚባል ደረጃ ሁለቱም ቪጂአሩ ኬሚውም ተመሳሳይ በሚመስል ደረጃ ሁለቱም አላቸው ብሩሽ። ሁለቱም አንድ አይነት ብሩሽ አላቸው። ለፌድም ለሌላም ነገር ልንጠቀምበት የምንችላቸው ፌዶች አሉ። ዘይትም በሚሊም ደረጃ ተመሳሳይ የሆኑ ናቸው። በሚሊም ደረጃ ሁለቱም ተመሳሳይ የሆኑ የማሽን ዘይት አላቸው። በነገራችን ላይ ዘይት ለአንድ ፀጉር ባለሙያ ዘይት ወሳኝነት አለው። ምናልባት የሳይዝ የክብደት ትንሽ ቺኛ ቪጂአሯ ትንሽ ማየት ሰራችን ማቴሪያል ነው እንጂ ኦልሞስት ተመሳሳይ ኤምኤልን ያላቸው። ሁለቱም ቀጭን ዘይት ነው የሚጠቀሙት። በመቀጠል ገመዶቻቸውን ወደ ማሽኖቻቸው እመጣለሁ። ገመዶቻቸው ይሄም እንደዛው ከዚህ ጋር ነው ያለው። ይሄም ሲ ታይፕ ነው የሚቀበሉት። ቻርጀሩ የሁለቱም ሲ ታይፕ ነው ያለው። ሁለቱም ሲ ታይፕ ነው የሚጠቀሙት። ሲ ታይፕ ቻርጅ ነው የሚጠቀሙት። በዚህ ሁለቱም ተመሳሳይነት አላቸው። ምናልባት የቁመት ምናምን ነገር ካልሆነ በስተቀር ተመሳሳይ ነው። እቺ ትንሽ ረዘም የምትል ይመስለኛል። ቪጂአሩ
ቢጂአሩ ትንሽ ቁመት ረዘም ትላለች ሁለቱም እንጂ ተመሳሳይነት ነው። በሲ ታይፕ ነው ሁለቱም የሚጠቀሙበት ቻርጃቸው። ሌላው እዚህ ጋር ልዩነት የሚፈጥረው ነገር የማስቀመጫው ነው። ቢጂአር ቪ00 አንዱ ማስቀመጫ አለው ቻርጅ ሲደረግም እዚህ ላይ ቻርጅ ተደርጎ ማስቀመጫ አድርገው በነገር ሌላው ግን ኬሚ እንደዚህ አይነት ነገር ኬሚ 1858ቱ ያን አይነት ነገር ፊውቸር የለውም። ምናልባት አሁን ከዚህ በኋላ ከኬሚ 18 በኋላ 19 ኬሚ 1858 ኤ ብለው ማስቀመጫ የተሰራለ እሱንም እስቲ ሪቪው እናደርገዋለን እጃችን ላይ ሲገባ። ይሄ እንደዛው አለ። ሁለተኛ ነገር ቻርጅ እዚህ ላይ ቦክስ አለው ራሱ ቦክስ አለው። ይሄ ማለት ይሄ ቢጂአሩ ቦክስም አለው ኬብሉም አለው ረጅም ነው። ሌላው ደግሞ እቺ ደግሞ ግላብ ነች አሳያችኋለሁ። ማሽኑን ሲከፍተው እዚህ ስር እጅ ላይ ግላብ እንዲያስቸግርና እንዳያንሸራተት ተብሎ የተሰራለት ነው። አብሮ እንደዚህ ተገጥሞ ነው የሚመጣው። በጣም ምቾት አለው ከነ የመብራትም ስላለው ፓወሩንም ኦን የምናደርግበት የተመቻቸ ነገር ነው። እጃችን ላይ ላብ እንዳይመጣ የሚያደርገን አድርገውን የሰሩት ለምን እንዲመቸን አድርገውን የሰሩት። ሁለቱንም ማሽኖች ስናይ ሁለቱም ማሽኖች ቢጂአሩ ይኸውና ቢጂአር ቪ001 የሚባለው በጎልደን ከለር ነው። ከለሩ በተለያየ አይነት ብያቸዋለሁ። በተጨማሪም ደግሞ ኬሚ 1858ቱም እንደዛው ኬሚ 1858ቱም በጣም ውበት ላይ በጣም ያምራሉ። ሁለቱም እጅ ላይ በጣም የተመቹ ናቸው። በቃ ለውበት በጣም የተመቸ ነው። ይሄ የተለያየ አይነት አማራጭ አለው። የተወሰነ ፌድ የማድረግ ነገር የለውም። ከዚህ በፊት ይዤው አይቼዋለሁ። ይህም ረጅም ጊዜ ተጠቅሜበታለሁ። እንደዛው ብዙ ፌድ የማድረግ ነገር የለበትም። መጫጫር ምናምን ወደፊት የሚመጣ ነገር ካልሆነ በስተቀር ነው። ሌላው ቁመታቸው እንደዚሁ ስንለቀው ቁመታቸው ትንሽ አይ ቲንክ ተቀራራቢ ቢሆንም ኬሚ 1858ቱ ትንሽ ቁመቱ ለመለሎ የሚያዝብለው ኬሚ 1858ቱ ቁመቱ ልክ እንደዚህ ስታዩት ቁመቱ ትንሽዬ የመርዘም ነገር አለው ኬሚ 1858ቱ። ነገር ግን እጅ ላይ በጣም ምቾት አለው ይሰጣቸዋል። ሁለቱም እንትኖች ጥርሳቸው ሴራሚክ ነው። ሴራሚክ ብሌድ ነው። ተመሳሳይነት ነው። ይሄ ዲኤልኤስ ሴራሚክ ብሌድ ነው ሁለቱም። ይሄው ቢጂአሩ ግን ይሄኛው ዲኤልሲ ብሌድ ነው። ብሌድ ታይፑ ይሄ ደግሞ በቢጂአር ሆኖ እዚህ ጋር የራሱ ሞዴል አለው። የብሌዱ ሞዴል ዲኤልሲ ሆኖ ሞዴል ነምበር አለው። ሁለቱም ሴራሚክ ናቸው። ለፌድ በጣም የተመቸ ነው። ረጃጅም ፀጉር፣ ጠንካራ ፀጉር ገዝግዞ ለማምጣት በጣም አሪፍ ነው። ጥንቃቄ ይፈልጋሉ ስንል እኛ ሀገር ብዙ ስፔራቸው አይገኝም። ሁለቱም ስፔራቸው አሁን ምናልባት ይሄኛው 1858ቱም ቀድሞም ስለመጣ ረጅም ጊዜም ስለተሻጠ ምናልባት ይገባል ብለን እናስባለን እንጂ ሁለቱም ብዙ አለም ጥንቃቄ ይፈልጋሉ። ይኸውና እንትናቸው ብሌዳቸው በጣም ያምራል። በጣም በቃ ፕሮፌሽናላዊ የሆነች በጣም ጽድት ተደርጋ ነው የተሰራው። ለመያዝ ምቹ ነው ብያችኋለሁ። ቢጂአሩ እዚህ ጋር ቢጂአር ግላቧ እቺ ያሳየኋችሁ ግላቧ እዚህ ውስጥ የምትገባ ነች። እጅ ላይ ኦን እና ኦፍ ላይ ታደርጋለች። ሁለቱንም ኦን አድርገን ስናያቸው ኦን ሲደረግ ይሄ ነው የጋራ ድምጻቸውና ዲስፕሌያቸው። ሁለቱም ዲስፕሌይ ያለው እዚህ ጋር ዲስፕሌይ ያላቸው ሁለቱም የሚገልጹበት የራሳችሁ ምቾትና የመውደድ ሁኔታ። ሌላው ደግሞ ሁለቱም ተመሳሳይ የብርሃን አምጥተው ሲሰሩ መብራት ቢጠፋ ቢቋረጥ የማይታይበት ቦታ አንገት ላይ ጆሮ ስር ምናምን የማይታይ ቦታ ሲሆን የተመቻቸ መብራት አይደል ይኖረዋል። ይሄ ባለ ሁለት ነው። ይሄኛው ደግሞ ሁለት አይን ነው። ይሄኛው ደግሞ ባለ አንድ አይን ነው። አሁን የቅርጾቹም እንደዛው እያመጡ ነው። ባለፈው ቪዲዮ ላይ ያሳይቻችኋለሁ 1868 የቅርጹ እንደዛው ባለ መብራት ሆኖ መጥተዋል። አርፒኤማቸውን ሳሳያችሁ መብራቱ ይሄንን ነው። አርፒኤማቸውን ስናይ ይሄ የቢጂአሩ ከ7000 አጀስት ይደረጋል። ይቅርታ ከ7000 ጀምሮ እስከ 9000 ድረስ አርፒኤሙ ከፍ ይላል፣ በደንብ ይሄዳል። ይኸው ጉልበቱን እየጨመረ ሲሄድ ይሄድ ጉልበቱን ይጨምራል። 9000 አርፒኤም ይሄዳል። ጉልበቱ በጣም አሪፍ ነው። በጣም ጉልበተኛ ነው ሲሰራ እንትን ይላል። ራሳችሁ እንደ ፀጉሩና እንደምትጠቀሙበት ታይፕ የፀጉር ታይፕ እየቀነሳችሁ ትሄድላታላችሁ አርፒኤሙን። ልክ እኛ በገመድ ማሽን ላይ ፓወሩን እንደምናስተካክለው እንደማለት ነው። ፓወሩን በጨመራችሁ ቁጥር
የፀጉሩን የማንሳት ኃይሉ ስለሚለያይ ፓወሩም እየጨመረ ይሄዳል። እዚህ ጋር ስንመጣ ደግሞ ኬሚ 1858 ትንሽ ድምፅ አይ ቲንክ ከዚህ ትንሽ አሁን እስቲ ራሳችሁ ትፈርዳላችሁ። ድምፅ ላይ ትፈርዳላችሁ። ትንሽ ድምጿ ትንሽ ከቪጂአሩ ኬሚ 1858ቱ ትንሽ ድምፅ ትንሽ የሚጨምር ነው። የሚረብሽ አይደለም፣ ያን ያህል አይደለም። እሱ ነው ድምፁ፣ እንደዛ ይመስላል። አርፒኤሙም እንደዛው ነው። ከ7000 ተመሳሳይነት አለው። ከ7000 ይታያችሁ እንደሆነ አላውቅም። ከ7000 እስከ 9000 እዚሁ ጋር ይሄን በማሽከርከር ነው። እዚህ ጋር ደግሞ ፕረስ በማድረግ ነው። እየቀነሳችሁ ትሄዳላችሁ። ቅድም እንዳልኳችሁ መብራትም አለው። ድምፁም እንደዛ ነው። ብዙ ፊቸሮቹ ተመሳሳይነት አለው። ቅድም እንደነገርኳችሁ ሌላው ሁለቱም ሲታይፕ ቻርጅ ነው የሚያደርገው። ሁለቱም ሲታይፕ ቻርጅ ነው የሚደረጉት፣ በሁለቱም ነው። እዚህ ጋር ልዩነት ደግሞ ቪጂአር ኬሚ 1858ቱ የማንጠልጠያ ያላት እዚህ ጋር የማንጠልጠያ ያላት፣ ነገር ግን ቪጂአር ማንጠልጠያ የሚለው ማስቀመጫ ነው ያለው። እዚህ ጋር እንዳሳያችሁ ማስቀመጫ ነው፣ ቁጭ ብላ የምትደረግ የራሱ እንደዚችዋለች። በቅድም ባሳያችሁ በሲታይፕ በማንኛውም ስልክ እዚህ ጋር ምን ይጠቅማል? በመብራት ቢጠፋ በፓወር ባንክም ቻርጅ ማድረግ እንችላለን፣ በላፕቶፕም ቻርጅ ማድረግ እንችላለን። በመብራት በጠፋ ሰዓት ላይ ልንጠቀምበት እንችላለን። ይሄም እንደዛው ነው። ሲታይፕ ስለሆኑ ይቀበላሉ ያንን። ይሄ ማስቀመጫ አለው። ነገር ግን ይሄ 1858 ኤ በሚለው ተሻሽሎ በእንደዛው የመጣ አለ። ሌላው እኛ እዚህ ረጅም ሰዓት ስለምንይዘው ረጅም ሰዓት በእጃችን ላይ ስለምንይዘው ምቾት እንፈልጋለን፣ ላብ እንዳይኖር። እንዳልኳችሁ እንዳሳየኋችሁ ይሄ ግላቭ እዚህ ውስጥ አንድ ላይ የሚገባ ነው። ግላቭ አለ፣ እሱ እንትን ይላል። ሁለተኛ ነገር ደግሞ ይሄም እንደዛው መቻት ረዘም ብሎ ትንሽ ቁመቱ ረዘም ብሎ በጣም የተመቸ ነገር አለው። እጅ ላይ የመንሸራተት ነገር የለውም። ኬሚ 18 ጉልበታቸው 9000 አርፒኤም ድረስ ይሄዳል። ብሌዳቸውንም ማሳይቻቸዋለሁ። ብሌዳቸውም ኖርማል ሲሰሩ ሁለቱም ሲሰሩ ጉልበታቸውና ፓወራቸው በጣም አስተማማኝ ነው ለባለሙያ። ሌላው ደግሞ ገና ገበያ ላይ እየተቆጣጠሩት ስለሆነ ቪጂአር እና ኬሚም ስፔራቸው ያን ያህል ስላልሆነ ብዙ የሚገኝም ስላልሆነ ገበያው ላይ ጥንቃቄ ያስፈልጋል። ሌላው ክብደታቸውን እዚህ ጋር ለማየት ያህል ክብደታቸውን ላሳየ፣ የሁለቱንም ክብደት ለማሳየት ያህል ኬሚ 1858ቱ 334 ኦልሞስት 335 ድረስ ይሄዳል። ክብደቱ እንደዛ ነው። 335 34 አካባቢ ክብደት አለው። ይሄኛው ደግሞ ክብደቱ አይ ቲንክ ይሄኛው ደግሞ ትንሽ ይጨምራል፣ እጅ ላይ ይጨምራል። ይሄኛው 43 ድረስ ይሄዳል። እጅ ላይም ያስታውቃል። ትንሽ ክብደት ይቻላል። ከዚችኛዋ በእጅም ያስታውቃል ስትይዙት። ይሄንን ፊውቸር አላቸው ሁለቱ አለው። ሌላው ደግሞ የመጋል ስሜት የለባቸውም። ሁለቱም ሲሰሩበት የመጋል ስሜት የለባቸውም። እዚህ ጋር ጥንቃቄ ይፈልጋሉ። እነዚህ እንዳይወድቁ እንዳይሰበሩ እዚህ ጋር ትንሽ ይሄ ለማይካ ነገር ነው ይሻላል። እችኛዋ ሴንሲቲቭ ነች። እዚህ ጋር የተሰበረበትን ሰው ስለማጋጥሞኛል አንድ ሁለት ሰው ጥንቃቄ ይፈልጋል። ማሽን ስታስቀምጡ ጥርሶቻቸው እርስ በርስ በመገጫጨት ሰዓት ከፍተኛ ፍሪክሽን ፈጥረው ከፍተኛ መገጫጨት ፈጥረው እነዚህ ከተሰበሩ ያው እርግጥ ነው ሌሎች ማሽኖች ላይ አንስተን መቅጠም እንችላለን። ይሄኛውን በዚህ መቅጠም እንችላለን፣ ግን ጥንቃቄ ይፈልጋሉ ለማለት ነው። ድምፅ ላይ ያን ያህል ቫልዩ አለው ከወደቀ ማሽን እንደምታውቁት። ሌላው ሌቭላቸው ተመሳሳይ ነው። እዚህ ጋር ተመሳሳይነት ሌቭል አላቸው። ሌቭሎቹን ለማየት ያክል ተመሳሳይነት ሌቭል አላቸው። እዚህ ጋር የቪጂአሩን V001ን እሱም ደግሞ ሌቭል እኔ 1 2 3 4 ሌቭል አለው። ይሄኛውን ኬሚው ደግሞ ልክ በእንደዚህኛውን በጋፕ ባይሆንም በቀላሉ ይወርዳል። ግን በትኩረት ካደረጋችሁበት ራሱ 4 ሌቭል አለው። 1 2 3 4 ድረስ ይሄኛውም ይቆጥራል።
ይህንን ይመስላል። ሁለቱም ማስተር ማሽኖች ቢጂአር V00 እና ኬሚያ 1858 የተባሉ ምርጥ ማሽኖች እነዚህና ሁለቱም ጀግና ማሽኖች ናቸው። እንግዲህ ይህንን ይመስላሉ። ዋጋቸውን ለማየት ዋጋው አሁን ላይ ባለው ይህን ቪዲዮ በሰራንበት ጊዜ ላይ አሁን ላይ ዋጋቸው በብዛት እየተሸጠበት ያለው ቢጂአሩ V00 አንዱ ቢጂአሩ 18000 17000 18000 19000 እስከ 20 ባለው ድረስ እየተጫወተ ይሄዳል። በሳምንታት ልዩነት ውስጥ ዋጋው ልዩነት አለው። ይሄኛው ደግሞ ረጅም ጊዜ ቆይቷል። አሁን ላይ ከነበረበት በፊት ከሚሸጥበት ከገበያው ላይ አሁን ላይ ከ10,000 በላይ ነው የሚሸጠው። 11 12 13ም ድረስ ደርሷል። እስከ ቅርብ ጊዜ 13ም ድረስ ደርሷል እና ከዛ በላይ የሚሸጡ አሉ እንደየሱቆቹ እንደሚያስገቡበት መጠን ነው። ዋጋቸው ግን እዚህ አካባቢ ባለው ሬንጅ ነው። ክብደታቸውን አይተናል፣ ቁመታቸውን አይተናል፣ የማሽን ድምጾቻቸውን አይተናል፣ ቁጥሮቻቸው በጣም አሪፍ ማሽን ነው። ሲቀመጥ ቢጂአር በጣም አሪፍ ነው። ሲሰራ በጣም ጀግና ማሽን ነው። ፓወር ፀጉር የተባለ ነገር ድረሚም ነው የሚያደርገው። ጥርሳቸውን በጣም ነው የምወድላቸው። ለቤት በጣም የተመቸ ነው። የፓወር የመስራት አቅማቸው ከ4 ሰዓታት በላይ ያለ ማቋረጥ በደንብ ጽድት ብለው ይሰራሉ። ይሄ አሁን ድምፁ አላቅም በማይኩ ምናምን ሁለቱንም ማሽን ኦን አድርጊያቸው ነው የሚሰሩት። አርፒኤማቸውን እንደዛው ስጨምር ምን ያህል ጉልበት እንዳወጣ በድምፁ ልታውቁ ትችላላችሁ። ያው ጥርሱን ራሱ ሲያርገበግበው በጣም አሪፍ ነው። በጣም አሪፍ ነው እና ማሽኖቹ ይህንን ይመስላሉ። ሁለቱም ጀግና ማሽን ምርጥ ማሽኖች ናቸው። ሁለቱም ተወዳጅ ናቸው። ኢትዮጵያ ውስጥ ተፈላጊ ናቸው። ዓለም ላይ የሚሰሩበት ናቸው። ኬሚያ 1858ቱም የተወሰነ ጊዜ ቆየት ቢልም ከቢጂአሩ ከፍተኛ ፉክክር እያደረጉ ያሉ ማሽኖች ናቸው። አሁን ላይ በጣም ለባለሙያው የተመቸ ነው። መቀመጡ፣ መቅለሉ፣ ምቾቱ፣ የባትሪ ቆይታው፣ ቻርጅ ማድረጊያው የሁለቱም ቻርጅ ማድረጊያቸው ቦታቸው ምናምን የተመቻቸ ስለሆነ አሁን ላይ ያለ ፀጉር ባለሙያ በጣም እድለኛ ነው። እድለኛን እንላችኋለሁ። ቪዲዮ ይሄን ይመስላል። በጣም ቆንጆ ትንታኔ አድርገናል። እናንተም ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ እመልስላችኋለሁ። ጥያቄም ካላችሁ ኮንታክት ማድረግ ትችላላችሁ። በቀጣይ ቪዲዮ ሌላ ማሽኖችንም ሆነ ሌላ ከፀጉር ስራ ጋር የተያዙ ነገሮችን አቀርብላችኋለሁ። ሰብስክራይብ እንዳትረሱ፣ ላይክ ማድረግ እንዳትረሱ። ይመቻችሁ።